እናት ልጇ ቢያምርበት እንደምትወደው አባት ልጁ ቢያምርበት እንዲወደው እግዚአብሔር እሱን መስለን ሲያምርብን ደስ ይለዋል። ትክክለኛ መልካችን እሱን መምሰል ቅድስና ስለሆነ ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተቀድሶ ተክሙ። የእግዚአብሔር ፈቃዱ ይሄ ነው። አንደኛ ተሰሎንቄ ምዕራፍ 4 ላይ ምንድነው? እሱስ እንድትቀደሱ ነው፣ ንጹህ እንድትሆኑ ነው። እንኳን እግዚአብሔር እንደው አባት እንኳን ጎረቤት ተሰብስበው ይሄ ልጅ ቁርጥ አባቱን ነው እንዴት አድርገሽ ወለድሽው ይባላል። አባቱ እንደው አፍንጫውን ብታዩት ጆሮውን ብታዩት ንግግሩስ ብትሉ ሲባል አባቱ ደስ ይለዋል። እንግዲህ እኮ ልጁን አልሰራውም እሱ እንደዚህ አድርጎ አፍንጫውን ጆሮውን ብቻ ደስ ይለዋል። አባቱ ነው። እግዚአብሔር ምናችን ነው? እስኪ አባታችን በሉ። አረ ንስሐ ግቡ፣ ንጹህ ሁኑ፣ ቅዱስ ሁኑ የሚለው ምንድን ነው? እሱን ስንመስል ደስ ሲለን። ሰው ቢሆን እኮ ያችን አያቀምስንም። እናንተ ደስ የሚላችሁ ምንድን ነው? ለምሳሌ ሰዎች የተቀደደ ሱሪ መልበስ የጀመሩት ለምንድን ነው? ፋሽን አድርገው ሰው የሌለውን ነገር ብቻቸውን ውብ ለመሆን እኮ ነው። ሰው የገዛውን ልብስ ሁሉ እየገዙ ውብ እንዳይሆኑ ሰው ሁሉ እየገዛ አስቸግራቸው፣ ቀደው ደግሞ ውብ መሆን ፈለጉ። አያችሁ፣ ሰው የማያደርገውን ማለት ነው። ሰው ብቻውን ነው ውብ መሆን የሚፈልገው። እግዚአብሔር ግን ቸር ስለሆነ ያንን የእሱን ውበት በምድር በሰማይም አንድ ውብ ነው ያለ፣ እሱም እግዚአብሔር ይባላል። አንድ መልካም ነው ያለ እግዚአብሔር ነው። ያንን መልካምነት እግዚአብሔር ሰጥቶናል። ሰውን ሰው ያሰኘው ቅድስናው ነው። ቅዱስ እንድንሆን እንፈልጋል። ስለዚህ እግዚአብሔር ቤተሰቦች አሁን ተሰብስበን እናስቀድሳለን፣ እንጾማለን፣ እንጸልያለን፣ እንሰጣለን፣ እንመጸውታለን። እግዚአብሔር ግን አንድ ነገር ይፈልጋል፣ መቀደስ። እንድንቀደስ የሚያደርግ ምንድን ነው? አንድ ንስሐ መግባት፣ ሁለት ክፉ ፍላጎቶቻችንን ቆርጠን ማቆም፣ ሶስተኛ ከእሱ ጋር ተዋህደን መኖር፣ ቅዱስ ሥጋውን ክቡር ደሙን ተቀብለን፣ አራተኛ እሱ ባሰማራን የሕግ ፈቃድ መኖር። ይህንን ስናደርግ ምን ይሆናል? እንቀደሳለን። ያን ጊዜ ከእሱ ጋር ህብረት እንሆናለን። ህብረት ሲኖርሳ አካሉ እንሆናለን፣ ቤተሰቦቹ እንሆናለን። እግዚአብሔር ደስ የሚለው በዚህ ነው።